ሰላም ቤተሰቦች እንኳን ደህና መጣችሁ። ይህ ሀበሻ ቴክ ላብስ ነው። አይ ነው ጠፍቻለሁ። ብዙ ጊዜ በላይቭ ነበር እየተገናኘን የነበረው። በላይቭ የእናንተን ስለ ዩቲዩብ ያላችሁን ጥያቄዎች፣ ስለ ቴክኖሎጂ ያላችሁን ጥያቄዎች፣ አንዳንድ በሶፍትዌር ዴቨሎፕመንት፣ በሳይበር ሴኩሪቲ እናንተን ይጠቅማሉ ያልኳቸውን በላይቭ ላይ እየተገናኘን ጥያቄዎችን ስመልስ ነበር። ከዚህ በኋላ ግን በብዛት በቪዲዮ ነው የምመጣው። በዚህ ቪዲዮ ስለ ዩቲዩብ ኮፒራይት ምንድነው? መጀመሪያ ከኮፒራይት ምንድነው? ከዛስ የኮፒራይት ህግ ኮሚኒቲ ጋይድላይንስ ምን ይለናል? እሱን ስለ ዩቲዩብ ህግ፣ ስለ ኮፒራይት ዩቲዩብ ስለሚያወራው ህግ በደንብ አሳያችኋለሁ። ኮፒራይት ከመጣብን እንዴት ማስተካከል እንደምንችልም በደንብ ፕራክቲካሊ አሳያችኋለሁ። ይሄን ቪዲዮ እስከመጨረሻው ማየት አለባችሁ። ቤተሰብ ያልሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉኝ። መልካም ቆይታ ይሁንላችሁ። እሺ ቤተሰቦች በድጋሚ እንኳን ደህና መጣችሁ። ዛሬ በመግቢያ ላይ እንደነገርኳችሁ ኮፒራይት ምንድነው፣ በአጠቃላይ ስለ ኮፒራይት ስለ ዩቲዩብ ኮፒራይት ነው የምናወራው። ኮፒራይት ካጋጠመንስ እንዴት ነው መፍትሄው? በተግባር እሱንም አብረን እናያለን። ዛሬ አብረን የምናያቸው ኮፒራይት ምንድነው የሚለውን እናያለን። እንዴት ዩቲዩብስ ኮፒራይት እንደሚያገኝ፣ ኮንተንት አይዲ ክሌም እና ኮፒራይት ስትራይክ ምንድናቸው? በዩቲዩብ ፌር ዩዝ የሚባል አለ። ፌር ዩዝ ምንድነው? እሱን እናያለን። ብዙ ጊዜ የምንሰራቸው ስህተቶችና ምን ነገሮች እንደሚፈቀዱልን፣ እንዲሁም መጨረሻ ላይ የኔን ሪኮመንዴሽን ነግራችኋለሁ ማለት ነው። ብዙ ሰዎች ቻናላቸው ለምን እንደተዘጋ ያውቁም። ምክንያቱም 90% የብዙ ቻናል መዘጋት ዋናው ሚስጥር ኮፒራይት ነው። ዛሬ የዩቲዩብ ኮፒራይት ህጎችን በጣም በቀላልና በተግባር አብረን እናያለን። መጀመሪያ የምናየው ኮፒራይት ምንድነው? ኮፒራይት ማለት የአንድ ሰው ወይም ድርጅት በፈጠራዊ ይዘት ላይ ያለው ህጋዊ መብት ነው። የሰው ኮንተንት፣ የሰው ቪዲዮ፣ የኛ ያልሆነ ነገር መጠቀም ኮፒራይት ይባላል ማለት ነው። የኮፒራይት ይዘቶች ብዙ ናቸው። ለምሳሌ የሰው ኮንተንት፣ የሰው ስራን መጠቀም፣ ዘፈን፣ የሰው ሙዚቃ፣ የፊልም ክፍሎች፣ የቲቪ ፕሮግራሞች፣ ፎቶዎች እና ዲዛይን፣ እንዲሁም የቲክቶክ፣ ኢንስታግራም፣ ብዙ ሶሻል ሚዲያ ላይ የምናገኛቸው ቪዲዮዎች እነሱም የኛ አይደሉም፣ የኛ ስራዎች እስካልሆኑ ድረስ እነሱን መጠቀም አንችልም ማለት ነው። እነዚህ የኮፒራይት ይዘቶች ናቸው ማለት ነው። እኛ ያልፈጠርነውን ይዘት ስራ ያለ ፍቃድ መጠቀም ኮፒራይት ነው። እኛ ምንም ለፈጠራ ስራው ምንም አስተዋጽኦ ያላደረግንበት ስራ ኮፒራይት ነው ማለት ነው። ይህም በዩቲዩብ በጣም አደገኛ ነው ማለት ነው። ዩቲዩብ እንዴት ኮፒራይት ያገኛል? ዩቲዩብ ኮንተንት አይዲ የተባለ አውቶማቲክ ሲስተም አለው። በዚህ ሲስተም አማካኝነት ዲቴክት ያደርገዋል ማለት ነው የኮፒራይት ቪዲዮዎች። ሁሉም ቪዲዮ ኮንተንት አይዲ ምን ያደርጋል? ሁሉም ቪዲዮ ይመረመራል። ዩቲዩብ ላይ ያሉ ሁሉም ቪዲዮዎች ኮንተንት አይዲ ያላቸው። ለምሳሌ እኛ እያንዳንዳችን የአይዲ የናሽናል አይዲ ወይም የቀበሌ አይዲ እንዳለን ሁሉ እያንዳንዱ አፕሎድ የምናደርገው ቪዲዮ የራሱ አይዲ ያለው የራሱ ኮድ አለው ማለት ነው። ዩቲዩብ በዛ ነው የሚለየው። እና ይሄኛውን አይዲ የአንድ ኮንተንት አይዲ ከሙዚቃ ኩባንያዎች ጋር ያነጻጽራል። የቪዲዮ ድምፅን፣ ምስልን ይመረምራል ማለት ነው። ኢቭን ከጀርባ በሚሰማ ዘፈን እንኳን ኮንተንት አይዲ ሊገኝ ይችላል ማለት። ስለዚህ ይሄንን መጠንቀቅ አለብን። ኮንተንት አይዲ እና ኮንተንት አይዲ ክሌም እና ኮፒራይት ስትራይክ ምንድናቸው? ሁለቱ በጣም የተለያዩ ነገሮች ናቸው። የመጀመሪያው ኮንተንት አይዲ ቅድም እንደነገርኳችሁ ኮንተንት አይዲ ክሌም ሲመጣብን ቪዲዮ አይሰረዝም። ማስታወቂያው ገንዘቡ ለባለቤቱ ይወስዳል፣ ለኮንተንት ክሬተሩ። እኛ ያን የተጠቀምነው ሰውዬ ያመጣነው የቪዲዮ ባለቤት የማስታወቂያ ገቢውን እሱ ይወስዳል ማለት ነው። በአንዳንድ ሀገሮች ሊታገድም ይችላል ማለት ነው። ይሄኛው የኮፒራይት ስትራይክ አያመጣም ማለት ነው። ምሳሌ በቪዲዮ አሁን ለምሳሌ በቪዲዮአችን ውስጥ ዘፈን ስንጠቀም ኮፒራይት ክሌም ሊመጣ ይችላል ማለት ነው። ኮፒራይት ስትራይክ ቶታሊ ቪዲዮ ይሰረዛል፣ ቻናሉ ማስጠንቀቂያ ያገኛል፣ ላይቭ ስትሪንግ ይቆማል። 3 ስትራይክ በቻናላችን ከመጣ ዩቲዩብ 3 ኮፒራይት ስትራይክ ከላከ ቶታሊ ቻናላችን ይዘጋል ማለት ነው። ስለዚህ ይሄ ኮፒራይት ስትራይክ በጣም አደገኛ ነገር ነው ማለት ነው። ስለዚህ ኮፒራይት ስትራይክ የዩቲዩብ ላይ ትልቁ አደጋ ነው። ኮፒራይት ስትራይክ እንዳይላክብን መጠንቀቅ አለብን ማለት ነው። እንደነገርኳችሁ 3
ኮፒራይት ስትራይክ አንድ የዩቲዩብ ቻናል ላይ ከመጣ ያ ቻናል ይዘጋል ማለት ነው። ዩቲዩብ ፌር ዩዝ የሚል እንትን አለው ሲስተም አለው። ይሄ ፌር ዩዝ ምንድነው? አንደኛ ሁሉን ነገር በነፃ መጠቀም ሳይሆን ከአንድ ኮንተንት ላይ የተወሰነች ነገር ለምሳሌ ከሙዚቃ እስከ 5 ሰከንድ ወይም እስከ 6 ሰከንድ ምናምን ድምጽ ወይም የሆነ ነገር መውሰድ እንችላለን ማለት ነው። ይሄም የሚሆነው ግን ይሄ ፌር ዩዝ ሊጠቅመን ይችላል። ማሟላት ያለብን ነገሮች ግን ትምህርት እያስተማርን ከሆነ ትንታኔ አስተያየት እያቀረብን ለምሳሌ ብዙ ጊዜ እንደምታዩት ሪያክሽን ቪዲዮዎች አሁን የሆነ ነገር እያሳዩ የነሱን ብዙ እንትን ይጨምሩበታል ማለት ነው። ብዙ ስራ ይጨምሩበታል። ስለዚህ የእኛንም ድምጽ የእርስዎን ድምጽና ማብራሪያም ካለ ፌር ዩዝን መጠቀም እንችላለን። በፌር ዩዝ ስንጠቀም የባለቤቱን አሁን ስሙን እንደ ክሬዲት ለመስጠት ስሙን ብንጽፍ ምንም አይጠቅመንም። በጣም አጭርም ቢሆን እንዳልኳችሁ አይጠቅምም። የሞኔታይዜሽን የክሬት ያደረግነው ኮንተንት ሞኔታይዜሽን ኦን ባናረግም ይሄ መከላከያ አይሆንም። ስለዚህ ፌር ዩዝ ከዩቲዩብ ብዙ የሚቆጣጠረው ነገር አይደለም። የሆነ ሰው የኔን ኮንተንት ተጠቅሟል ብሎ ሊከሳችሁ ሁሉ ይችላል ማለት ነው። ብዙ ጊዜ የምንሰራቸው ስህተቶች መጀመሪያ ላይም ነግራችኋለሁ። የቲክቶክ፣ የፌስቡክ፣ የሶሻል ሚዲያ የኛ ያልሆኑ ኮንተንቶች መጠቀም በጭራሽ እኛ የዩቲዩበር ከሆነና የዩቲዩብ ሶሻል ሚዲያ ላይ ክሬተር ከሆን የራሳችንን ስራ ነው መስራት ያለብን። ስለዚህ የሶሻል ሚዲያ ቪዲዮዎችን፣ የፊልም ክፍሎችን ማስገባት፣ የተከለከለ ሙዚቃ መጠቀም፣ ኤአይ ቮይስ ፕላስ ስቶክ ቪዲዮ ብቻ በኤአይ ቪዲዮ እንትኖችን የሆነ አንዳንድ ምስሎችን ጀነሬት እያደረግን ብቻ የኤአይ ቮይስም ከጨመርን እሱም ጥሩ አይደለም ማለት ነው። እነዚህ ነገሮች 100% ሴፍ ናቸው። ከዚህ በታች የምዘረዘርላችሁ ለምሳሌ የኛ ድምጽ ሙሉ በሙሉ ሴፍ ነው። የኛን ድምጽ ከተጠቀምን ስክሪን ሪከርድ እያደረገን የሆነ ነገር ደግሞ የኛን ኤክስፕላኔሽን ስንጨምርበት ዩቲዩብ ላይ የራሱ ኦዲዮ ላይብራሪ ያለው ፍሪ የሆኑ ኦዲዮዎች አሉ። እነሱ መጠቀም እንችላለን። እና ደግሞ ሪያሊቲ ፍሪ ሙዚቃዎች፣ አንዳንድ ሙዚቃዎች ነፃ ከኮፒራይት ነፃ ሙዚቃዎች አሉ። እነሱ መጠቀም እንችላለን። እንዲሁም ትምህርታዊ ይዘት ብንጨምርበት በጣም አሪፍ ነው ማለት ነው። የመጨረሻ ምክር እኔ የምመክራችሁ ዩቲዩብ ላይ ረጅም ጊዜ መቆየት ከፈለግን ነው ኦሪጂናል ይዘት ብቻ መፍጠር አለብን። ከኮፒራይት ሁሌ መጠንቀቅ አለብን። እንዲሁም ከኮፒራይት ስትራይክ ራሳችንን መጠበቅ አለብን። ቱሎች አሉ። በነፃ የምትጠቀሟቸው ቱሎችን ሳጀስት ላድርጋችሁ። ለምሳሌ ስክሪን ሪከርድ ቱል ለምሳሌ ኦቢኤስ እኔ የምጠቀመው ኦቢኤስ ስቱዲዮ ነው። እሱ በጣም አሪፍ ነው ስክሪን ሪከርድ ለማድረግ እና በጣም ብዙ የተለያዩ ስክሪን ሪከርዲንግ ቱሎች አሉ። እነሱ መጠቀም ትችላላችሁ። ለኤዲቲንግ ቪዲዮ ኤዲቲንግ ደግሞ ካፕከት ብትጠቀሙ በጣም አሪፍ ነው። እንዲሁም ዳቪንቺ ሪዞልቭም በጣም አሪፍ ነው። ከሁለቱም መርጣችሁ ብትጠቀሙ እኔ ካፕከትን ሳጀስት አደርጋችኋለሁ። ባክግራውንድ ሙዚክ ምናምን መጠቀም ከፈለጋችሁ መጀመሪያ እንደነገርኳችሁ ዩቲዩብ ኦዲዮ ላይብራሪ ተጠቀሙ። እሱ በጣም አሪፍ ነው። ለምን ፍሪ ብዙ ስላለው ራሱ የዩቲዩብ ስለሆነ ፍሪ ታገኛላችሁ ማለት ነው። የቪዲዮዎቹን ተምኔሎች ምናምን ለመስራት ደግሞ ካንቫ ብትጠቀሙ በጣም አሪፍ ነው ማለት ነው። ካንቫ በፍሪ ነው። አሪፍ ዲዛይን ይሰራላችኋል ማለት ነው። ይሄ ቪዲዮ ከጠቀማችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ከዚህ ቀጥሎ ኮፒራይት ካጋጠመን እንዴት ማስተካከል እንደሚችል ፕራክቲካሊ አብረን እናያለን ማለት ነው። አሁን የነገርኳችሁን ነገር ተላልፋችሁ ከተገኛችሁ ዩቲዩብ ኮፒራይት ካመጣባችሁ እነዚህን ነገሮች እንዴት ማስተካከል እንዳለብን ፕራክቲካሊ በተግባር እንዴት እንደምናስተካክል ደግሞ አብረን እናያለን ማለት ነው። አሁን ደግሞ ኮፒራይት ሀፕን ካደረገ ኮፒራይት ከመጣብን እንዴት ማስተካከል እንደምንችል እናያለን። ወደ እኔ ቻናል እንገባለን፣ ሀበሻ ቴክ ላብስ። በዚሁ አጋጣሚ እስካሁን ቪዲዮን ላይክ ያላደርጋችሁ ላይክ እያደረጋችሁ፣ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። የኔ ቻናል ነው ሀበሻ ቴክ ላብስ። ከዛ ወደ እኔ ቻናል ከገባው በኋላ እንደምታዩት አሪፍ ቪዲዮዎች አሉ። ብዙ ትምህርት ታገኙባታላችሁ። ሰብስክራይብ አድርጉኝ። ከስተማይዝ ቻናል ውስጥ እገባለሁ። ከዛ ኮንተንቶችን ቼክ አደርጋለሁ። ኮንተንት ውስጥ እንደምታዩት ሪስትሪክሽን፣ በዚህ በዋናነት የምናየው ሪስትሪክሽን ላይ ነው። ሪስትሪክሽን እዚህ ጋር ነው የኮፒራይት እንትን የሚመጣው። ሪስትሪክሽን ላይ እናያለን። ነን ነው የሚለው። አሁን እዚህ ጋር ምንም ኮፒራይት አልመጣብኝም። እስኪ ሾርቶችንም ቼክ አደርጋለሁ። እዚህ ጋር ነን ነው። እስኪ የላይቭ ቪዲዮዎችን ደግሞ ቼክ ላድርግ። የላይቭ ቪዲዮዎች ላይ እዚህ ጋር ገባው። እስኪ እዚህ ጋር የለም ሪስትሪክሽን ውስጥ ላይ ነው እንትን የሚመጣው ማለት ነው የኮፒራይት ክሌም የሚመጣው። ስለዚህ እስኪ ወደታች
ከዛ ይኸው እዚህ ጋር አሁን እያያችሁት ነው። ይሄኛው ኤሊጂብል ነው አለኝ። ኮፒራይት ሞኔታይዝ ማድረግ አልችልም ይሄኛውን የላይቭ ስትሪም ማለት ነው። ኦልሬዲ ኮፒራይት ስትራይክ መጥቶብኛል። ከዛ ዲቴይል ገብተን ይሄን ማየት አለብን። ዲቴይል ውስጥ ገባለሁ። ዲቴይል ውስጥ ገብቼ ወደ ታች ሞኔታይዝ የሚለውን እፈልጋለሁ። ሞኔታይዜሽን ውስጥ ገባ። ከዛ ኮፒራይት አለ። እንደምታዩት ኮፒራይት ውስጥ ይሄኛውን ቪዲዮ ሞኔታይዝ ማድረግ አልችልም እያለኝ፣ ምክንያቱም ታች ላይ እንደምታዩት ዝናቡን የሚል የሰማህ በለው ቪዥዋል ነው። የሚገርማችሁ ምስል ነው የተጠቀምኩት እንጂ ኢቭን ኦዲዮን አይደለም። ስለዚህ እዚህ ቪዲዮ ካምቢ ሞኔታይዝ ማድረግ አልችልም ይሄን ቪዲዮ ማለት ነው። ኮፒራይት ከዛ ሲ ዲቴይልስ አለ። ቴክ አክሽን ውስጥ እንገባና እዚህ ጋር እንደምታዩት ታይም አውት፣ ያኛውን ታይም አውት ማድረግ እችላለሁ። ፕሪም አድርጌ ከት ማድረግ እችላለሁ። ይሄ ደግሞ ተቃውሞ ካለኝም ዲስፕሊት ማድረግ እችላለሁ። ሶንግ ሆነ ሬዝ ማድረግ እችላለሁ። ሪፕሌስ ማድረግ እችላለሁ። እኔ መለስና እንዳያችሁት ቪዥዋል ነው የኔ። ስለዚህ ከታውት ስለዚህ እንትን አደርጋለሁ ማለት ነው። ከታውት አድርጌ አወጣዋለሁ ማለት። ሶንግ ከሆነ ቅድም እንደነገርኳችሁ ሪፕሌስም ማጥፋትም እችላለሁ ማለት ነው። ስለዚህ እኔ ከታውት እለዋለሁ። ኮንቲኒው። ከዛ እንደምታዩት እዚህ ጋር የሰማህ በለው ምስል ነው እኔ የተጠቀምኩት ማለት ነው። ከ407 እስከ 408 ምስል ነው የተጠቀምኩት። እሱን ስትሪም አደርጋለሁ ማለት ነው። እንዲጠፋ ማድረግ እችላለሁ ማለት ነው። ስለዚህ ሪሙቭ ዘ ፓርት ኦፍ ዮር ቪዲዮ ዌር ኮፒራይት ኮንተንት ሃዝ ቢን ክሌምድ። ኮፒራይት የተገኘበትን ቪዲዮ ፓርቷን ያችን ፓርት ብቻ ከታረጋታለሁ ማለት ነው። ስለዚህ እቀጥላለሁ፣ ሴቭ አደርጋለሁ። እንደምታዩት ዩቲዩብ ስቱዲዮ ራሱ ነው እንትን የሚያደርግልኝ። ከዛ ኮንፊርም አደርገዋለሁ። ራሱ ፕሮሰስ አድርጎ እኔ አሁን እዚህ ጋር ምንም ከት ማድረግ ነገር የለም። ራሱ ነው እንግዲህ ራሱን ከት አድርጎ ቪዲዮውን ኤዲት የሚያደርግልኝ ማለት ነው። ዩቲዩብ ስቱዲዮ ራሱ ነው ኤዲት የሚያደርገው። ስለዚህ የላይቭ ቪዲዮ ስለሆነ ብዙ ስለሚቆይ ጨረሰ። ከዛ ይኸው እንደምታዩት እዚህ ጋር ኦልሬዲ ኮፒራይቱን አንስቶልኛል ማለት ነው። ስለዚህ እናንተም ኮፒራይት ክሌም የተገኘባችሁ ቪዲዮ እንደዚህ እየመጣችሁ ኦዲዮ ከሆነ ታጠፉታላችሁ፣ ምስልም ከሆነ እንደዚህ ትሪም እያደረጋችሁ ማውጣት ከታውት ማድረግ፣ ሶንግም ከሆነ ሪፕሌስ ማድረግ ትችላላችሁ። ስለዚህ አሁን እንደምታዩት ምንም ኮፒራይት የለብኝም ማለት ነው። ስለዚህ እናንተም ኮፒራይት ክሌም ከመጣባችሁ እንደዚህ አድርጋችሁ ቻናላችሁን መጠበቅ ትችላላችሁ ማለት ነው። ቤተሰቦች ስለ ዩቲዩብ ኮፒራይት ያዘጋጀውላችሁን ዝግጅት ፕራክቲካል ዝግጅት ነው። እንደወደዳችሁት ተስፋ አደርጋለሁ። አዲስ የሆናችሁ ሰዎች ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። በቀጣይ በሌላ ቪዲዮ እስክንገናኝ መልካም ቆይታ ይሁንላችሁ።